ሰላም ነው እንዴት ናችሁ? እንኳን ደህና መጣችሁ። እንግዲህ ሰሞኑን ትንሽ ጠፋ ብዬ ነበረ። ይህ ሳምንት እንግዲህ አንድ 3 ትሬዶች ቴክ አድርጌ ነበርና ለምን ቴክ እንዳረኳቸው ያለውን እንዴት እንደነበር ያለውን ነገር ሁሉንም እናያለን። መጀመሪያ ሰኞ ዕለት ነው ትሬድ ቴክ ያደረኩት። ጎልድ ላይ ነው ቴክ ያደረኩትና ሉዝ ትሬድ ነበረ። ትንሽ የተሳሳትኳቸው ነገር ነበሩ። ሰኞ ማለት እዚህ ጋር ይሄ ማለት ነው። ሰኞ እንግዲህ ቴክ ያደረኩት እዚህ ጋር ነው ቴክ ያደረኩት፣ ባይ ነው ቴክ ያደረኩት። አንደኛ ሎስ ታይም ፍሬም ነው የተጠቀምኩት፣ ሁለተኛ ማርኬቱ ዳይሬክሽኑ በደንብ ክሊር አልነበረም። የገባው ትሬድ እዚህ አካባቢ ነው። ፌር ቫልዩ ጋፕ በመጠቀም ስቶፕ ሎሴን በጣም ታይት ነበረ። እዚህ ጋር ነበር የገባሁት፣ ግን ብዙ ነገር ተሳስቻለሁ። አንደኛ ሃይ ታይም ፍሬም ላይ ስንሄድ ኦቨርሎኩን ስናደርግ እንደምታዩት ማርኬት ቺኛዋን ስትራክቸር በትንሹም ቢሆን ብሬክ አድርጎታል። ከዛም ብሬክ ካደረገ በኋላ ይሄኛው እንዳለ የምናየው ሙቭ ፑልባክ ሙቭ ነው። ፑልባክ ሙቭን ከጨረሰ በኋላ እዚህ ጋር ስናይ ማየት የነበረብኝ ነገር ምንድነው? እዚህ ጋር ያሉትን ፌር ቫልዩ ጋፖች እንዳለ እዛ አካባቢ ሲደርስ ማርኬት ብሬክ ስትራክቸር ብሬክ ማድረግ ሳይሆን ሪጀክት ማድረግ ነው የጀመረው ማለት ነው። እዚህ ጋር ስታዩት ወደ ላይ በጣም ሙሉ በሙሉ ብሬክ አላደረጉም፣ ሪጀክት አደረጉ። እንደገና ደግሞ ቀጣይ ሪጀክት አደረጉ። ስለዛ ከዚህ አንፃርም እነዚህ ደግሞ ያሉት ስትራክቸሮች ብሬክስ እየተደረጉ ስላልሆነ በተቻለ መጠን ቡሊሽ መግባት አልነበረብኝ ወይም ደግሞ ባይ መግባት አልነበረብኝ። ያው ብዙ ትሬድ ሆኗል እንዳያችሁት። እዚህ ጋር ቺን ዴይሊ ፌር ቫልዩ ጋፕ መቼ ዕለት ነው? ማክሰኞ ዕለት ብሬክ አደረገ። ቺን ማክሰኞ ዕለት ብሬክ በሚያደርግበት ጊዜ ቀጣይ ትሬድ የወሰድኩት ቺን ኢንቨርስ ፌር ቫልዩ ጋፕ ነው የምንለው። ብሬክ አድርጎታል። ከዛ 4 አወር ላይ ስንገባ 4 አወር ላይ እንደገና እዚህ ጋር ያለችውን ካየናት ይሄኛውን ብሬክ ስላደረገ ይሄኛውን ቡሊሽ ፌር ቫልዩ ጋፕ ብሬክ እንዲያደርግልኝ ነበር የፈለኩት። ስለዛ እዚህ ጋር ካየን እንደገና ቺናን 4 አወር ቡሊሽ ፌር ቫልዩ ጋፕ ኢንቨርት አድርጎልናል። እዚህ ጋር ደግሞ እንደገና ደግሞ ምን እናያለን? ቤሪሽ ፌር ቫልዩ ጋፕ አለ 4 አወር ላይ። ኦኬ፣ ስለዛ ምንድነው ያደረኩት እኔ ቺናን እዚህ ጋር ፕራይስ እስኪመጣ ጠበቅኩት። መቼ ማለት ነው? ሐሙስ ማለት ነው የገባሁት። እዚህ ጋር የገባሁት ማለት ነው። እና ታርጌት ያደረኩት ይሄን ነበረ። ይሄኛው ትሬዲ ሁለተኛው ሰርክ ትሬዲ ብሬክ ኢቭን ነበር። ምክንያቱም ለምንድነው እዚህ ጋር ያለውን ስትራክቸር ብሬክ አላደረገም፣ ሪጀክት እያደረገው ስለነበረ። አርብም ቀጣዩ ቀን ማክሰኞ ገባሁት፣ ሐሙስ ገባሁት። ከዛ አርብ ዕለት ነው ቀጥታ እንደዚህ ይሄኛን ቺኛዋን ካንድል በማይበት ጊዜ ኃይለኛ ወደ ላይ ቡሊሽ ካንድሏን ያ ሪጀክሽን ስለነበረ ቀጥታ ብሬክ ኢቭን ነው የወጣሁት ማለት ነው። እና እነዚህን ነው ሁለት የወሰድኩት። ሌላ ደግሞ ቀጣይ የወሰድኩት ዩሮ ዩኤስዲ ነው። ዩሮ ዩኤስዲ እዚህ ጋር ነው የወሰድኩት። ግን ከዛ በፊት እስቲ ኢንዴክስ ቫልዩ ዶላርን ቼክ እናድርገው። ኢንዴክስ ቫልዩ እንግዲህ ያው
ካለው ኢንተርኔትም አንፃር ምናምን እቺ የነበረችው ዊክሊ ሃይ ታይም ፍሬ ላይም ስገባ እቺ እዚህ ጋር የነበረችው ዊክሊ ፌር ቫልዩ ጋፕ ሪጀክት እንደማድረግ እያደረገው ነው። እቺ ስትራክቸር ብሬክ ያደረገ ነገር አለ። ግን ምንድነው ካለው የጦርነቱ ምክንያት ምን እንደሚፈጠር ስለማይታወቅ አሁን ይሄኛው ምን ኤክስፔክት ማድረግ ቡሊሽ ነው። እንግዲህ ያለው ነገር ብዙ ማስተማመን ላይሆን ይችላል። እዚህ ጋር ነው እና 4 አወር ላይ እንደ ስትራክቸር ነው ካየነው ሃይ ያለው እየሰራ ነው ያለው። እቺን ሪጀክት ካደረገና እቺን ኤች1 የቫልዩ ጋፕ እንትን ካለ ቡሊሽ ነው ተጠቀው። ግን ከዛ በፊት የገቡት እቺኛዋን ዴሊ ፌር ቫልዩ ጋፕ እቺን ካየናት እቺን ብሬክ በሚያደርጉበት ጊዜ ቀጥታ ምንድነው ቡሊሽ ነው ይጠበቁትና ዩሮ ኤስዲ ላይ ደግሞ ምንድነው የሚሆነው ያው ተቃራኒ ስለሆነ ቤሪሽ ነው የሚሆነው ማለት ስለዛ ሴል የገባውት ማለት ነው። ስለዛ እንዴት እንደገባው ለማሳየት እዚህ ጋር ስትራክቸር ብሬክ አድርጓል። ዛንቺን ቤሪሽ ፌር ቫልዩ ጋፕ ሪስፔክት አድርጓት ሲወርድ ምንድነው ያደረኩት እዚህ ጋር ያለችው ቡሊሽ ኢንቨርተር ፌር ቫልዩ ጋፕ እዚህ ጋር ብሬክ ሲያደርግልኝ እዚህ ጋር እንደገና ተመልሶ እንዲመጣችን ተችል ያደርግልኝ የጠበቁት ከዛ የሴሏ እዚህ ጋር ነው ያደረኳት የቡሊሽ ፌር ቫልዩ ጋፕ ኢንቨርት የተደረገው የሱ ሃይ ወይም ደግሞ እዚህ ጋር ካየን ደግሞ በዚህኛው ላይ ማለት ነው ቲፒ ወይ ነው ቲፒ ያደረኩት ሰራ አካውንት ላይ የገባሁት የምትክ ያደረኩት ማለት ነው። ሶስተኛ ትሬዲንግ ስለዛ አንድ ሉስ አንድ ብሬኪንግ ነው አንድ ዊን የሚባለው ማለት ነው። አሁን ቀጣይ የሚቀጥለው ሳምንት ደግሞ የምናያቸው ነገሮች አንደኛ ከረንሲ ላይ በተቻለ መጠን እንግዲህ ቢንሽ ያለ መሰለኝ ማክሰኞ ምናምን አንድ ሬት ወይ ኢንተረስት ሬት አለ ቼክ እናድርገው እሱ ሮብ ነው የፌደራል ፈንዲንግ ሬት አለ። ስለዛ ብዙ ጊዜ ነው ምንድነው ሬት ሲኖር ይሄኛው ሬት ይሄኛው ኢንተረስት ሬቱ ካለፈ በኋላ ወይ ሐሙስ ወይ አርብ ነው ለመግባት የሚሞክረው ትሬድ አላደረገም። ስለዛ ኢንተረስት ሬቱን ካየን በኋላ ፕራይስ ወዴት እንደሚሄድ ሙሉ በሙሉ እርግጠኛ ከሆነ በኋላ ነው ትሬድ ለመግባት ያሳቡት ማለት ከረንሲ ላይ ጎል ላይ ያው ሪጀክት አድርጓል። እዚህ ጋር ካየን ፌር ቫልዩ ጋፕ የሚያደርጓቸው ቡሊሽ ፌር ቫልዩ ጋፕ ኢንቨርት አድርጓታል። ብቻ ስትራክቸሯን ብሬክ ስላደረገ ውስጥ ደግሞ ቀጣይ በተቻለ መጠን ኤክስፔክት ማድረገው ቤሪሽ ንግስቲ ምን ያለው ይሄን ያለው ኦይል ሌላ ትሬድ ማድረገው ኦይል ነው። ኦይልም ኮንሶሊዴት እያደረገ ነው ብዙ ካየነው እዚህ ጋር ኮንሶሊዴት ስለዛ ኮንሶሊዴት የሚያደርግ ማርኬት ደግሞ ትሬድ ማድረግ ጥሩ አይደለም ክሊር ካልሆነ ዳይሬክሽኑ ስለዛ ኦይልን የሚቀጥለው ሳምንት ትሬድ ማድረግ አይመስለኝም። እና የሳምንቱ ትሬድ አረብ የወሰድኳቸው እነዚህ ናቸው። ቀጣይ ማያቸው ነው በዚህ እንላለን። አስተያየት ካላችሁ ኮሜንት ላይ ጻፉልኝ።
አመሰግናለሁ። ከዚህ